ኦኬ ሃይ ኤቭሪዋን ሃው አር ዩ ዱዊንግ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን የምናየው እንዴት ሜክ እና ዱን እንደምንጠቀም ወይ ደግሞ ከሜክ እና ከዱ ጋር አብሮ የምንጠቀማቸው ወርዶችን እናያለን። ብዙ ጊዜ እነዚህ ሜክ እና ዱ የሚባሉት ቃላቶች የትኛውን እንደምንጠቀም ያወዛግቡናል። ስለዚህ ዛሬ በግልጽ ለየትኞቹ ቃላቶች ወይም ለየትኞቹ አክቲቪቲዎች ሜክን እንጠቀማለን፣ ለየትኞቹ አክቲቪቲዎች ወይ ደግሞ ዱን እንጠቀማለን የሚለው በግልጽ እነግራችኋለሁ ማለት ነው። ስለዚህ ይሄን ቪዲዮ ይሄንን ቻናል ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ለሌሎችም እንዲደርስ በማድረግ ቤተሰብ እንድትሆኑ ከወዲሁ እጋብዛችኋለሁ ማለት ነው። የመጀመሪያ የምናየው ዱ የሚለው ነው። ዱ ለየትኞቹ ነገሮች ነው የምንጠቀመው እና ሜክን ደግሞ ለየትኞቹ እንጠቀማለን የሚለውን አንድ ባንድ እንዳያለን ማለት ነው። ዱ የምንጠቀመው ብዙ ጊዜ ለአክቲቪቲዎች ነው። አክቲቪቲ ወይ ደግሞ ሃውስሆልድ ታስክስ፣ የተለያዩ የቀን ተቀን ስራዎቻችን አክቲቪቲዎች፣ ብዙ ጊዜ ፕሮሰስ ላይ የተመሰረቱ ነገሮችን ዱ እንላለን። ሜክን ደግሞ የምንጠቀመው ለፈጠራ ነገሮች፣ ለምንፈጥራቸው የሆነ ነገር ሰርተን አዲስ ነገር የምንፈጥር ከሆነ ወይ ደግሞ አዲስ ነገር ፕሮዲውስ የምናደርግ ከሆነ ለዛ ደግሞ ሜክ እንላለን ማለት ነው። ስለዚህ የተወሰኑ የሚያወዛግቡ ነገሮች አሉ። እነሱን አንድ ባንድ እናያቸዋለን ማለት ነው። እሺ let's start from do. We say do for household and routine tasks. For household and routine tasks. ለቤት ለቤት ለምንሰራቸው ነገሮች እና ሌት ተቀን የምንሰራቸው ተቀን የምንሰራቸው ወይ ደግሞ ታስኮችን ለነሱ do እንላለን። ለምሳሌ do the dishes። ለምሳሌ I was doing the dishes ስትል ለምሳሌ ልብስ እንትን ማነው እቃ ሳጣጥብ ነው ያልኩት ለማለት I was doing the dishes ትላለች እንጂ I was making the dishes አንልም ማለት ነው። do the laundry ይሄ ደግሞ ማጣጠብ ነገሮች ናቸው። እነዚህ ደግሞ ልብስ ማጠብ ጋር የተያያዙ ነገሮች I did the dishes or the laundry or I was doing or I am doing the laundry እንላለን ማለት ነው። do the cleaning አሁን ለምሳሌ ቤት ማጠብ ምናምን ነገር ከሆነ do the cleaning እንላለን ማለት እንጂ make the cleaning አንልም። do the shopping. We don't say make the shopping, we say do the shopping. And then we use even do for the work and study. ለጥናት ለተለያዩ ስራዎች do homework, do assignment, do research, do a test or exam. We say do test or exam. እንጂ I make test ወይ ደግሞ I make exam አንልም። ስፔሻሊ ተማሪ ስንሆን I do or ደግሞ I did an exam ትላለህ። ግን ማዘጋጀት ፕሪፔር ከሆነ ለመመር ከሆነ ደግሞ I make an exam የሚለውን ይሆናል ማለት ነው። ፈተናውን ማውጣት ምናምን ከሆነ ፈተና ማውጣት make exam ይሆናል። ፈተና መስራት ደግሞ do ወይ ደግሞ I did past ባላፊ ጊዜ ከሆነ I did። so do የሚለው ከኤግዛም ወይ ደግሞ ቴስት ጋር አብሮ ይሄዳል ማለት ነው። ሌላ ጀነራል አክቲቪቲ like do your best. let me I did my best ምችለውን ያክል አድርጌያለሁ ወይ ደግሞ ሰርቻለሁ ማለት I did my best or do your best. or do exercise, do physical exercise, sport. I do sport, she does sport. ስለዚህ እዚህ ጋር ስፖርት ጋር የተገናኙ ነገሮችን do እንላለን ማለት ነው። do someone favor ውለታ ዋልልኝ please do me a favor or I did him favor favor ማለት ውለታ ማለት ነው። ስለዚህ ውለታ ዋልልኝ ወይ ደግሞ ውለታ ዋልልኝ he did me a favor. do someone favor. ስለዚህ do እንጠቀማለን። do well in exam. I did well or I do well or I will do well እንላለን። other common collocation ከዱ ጋር አብሮ የሚሄድ do business ገንዘብ መስራት ወይ ደግሞ ቢዝነስ መስራት do business እንላለን። do harm or do damage እንላለን። do your hair ፀጉር ማስተካከል ስፔሻሊ ሜካፕ ላይ I was doing my hair ፀጉሬ ማስተካከል ማበጠር ምናምን ሊሆን ይችላል ወይ ደግሞ ማሰራት ሊሆን ይችላል። do my hair, do your hair, do your nail. I do my nail or she was doing her nail. ስለዚህ nail የሚለው do ተባለ። do a good or a bad job. You did a good job. You did a bad job. Why you did this bad job? ስለዚህ do a good or a bad job የሚለውን እነዚህ ነገሮች ከጉድ ጋራ አብሮ የሚሄዱ ናቸው። አሁን ደግሞ ቀጥሎ ከሜክ ጋራ አብሮ የሚሄዱ ወርዶችን ወይ ደግሞ ኮሎኬሽንስ ዊዝ ሜክ የሚለውን በጋራ እናያለን። ቻናሉን ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ኦኬ ቀጥለን ደግሞ የምናየው ኮሎኬሽንስ ዊዝ ሜክ ይሆናል ማለት ነው። ሜክ ከሜክ ጋር አብሮ የሚሄዱ ቃላቶች
ሜክን የምንጠቀመው እንግዲህ ፎር ቲንግስ ፎር ዛት ዊ ፕሮዲውስ ኒው ቲንግ አፍተር ዘ ፕሮሰስ ከስራው በኋላ ኒው ነገር ወይ ደግሞ አዲስ ነገር እንፈጥራለን ብለን ለምናስባቸው ነገሮች ወይ ደግሞ መጨረሻ ኢንድ ሪዛልት ለሚያስገኙልን ነገሮች ነው ማለት ነው። ሶ ፎር ክሬቲንግ ኤንድ ፕሮዲውሲንግ ፎር ክሬቲንግ ኤንድ ፕሮዲውሲንግ ክሬት ለምናደርግ ወይ ደግሞ ፕሮዲውስ ለምናደርግ ነገሮች አንደኛው ሜክ እንጠቀማለን። ሶ ዊ ሴይ ሜክ ኬክ ኦር ሚል መጀመሪያ ኬክ እንሰራለን፣ ከዛ የሆነ ኬክ ፕሮዲውስ እናደርጋለን። ሰው ወይ ደግሞ መጨረሻ ኢንድ ላይ ኬክ እናገኛለን። ሰው ሜክ ኬክ ኦር ሜክ ሚል፣ ሜክ ድሬስ ኦር ሜክ ፈርኒቸር፣ ሜክ ሊስት ኦር ሜክ ኮፒ። እነዚህ ሜክን የምንጠቀማቸው ናቸው። ከዛ ቀጥሎ ደግሞ ዲሲሽን ኤንድ ቾይስ፣ ዲሲሽንስ ኤንድ ቾይስ እዚህም ሜክን እንጠቀማለን። ሜክ ዲሲሽን ዊ ዶንት ሴይ ዱ ዲሲሽን ዊ ሴይ ሜክ ዲሲሽን፣ ሜክ ቾይስ፣ ሜክ ቾይስ፣ ሜክ ሚስቴክ ስተሰራ ወይ ደግሞ ስተሰራለ ወይ ደግሞ ስተሰርታለች ሺ ሜድ ሚስቴክ ወይ ደግሞ ሺ ሜክስ ሚስቴክ ሂ ሜክ ሚስቴክ ኦር ሂ ሜክስ ሚስቴክ ኦር አይ ሜድ ሚስቴክ አይ ሜክ ሚስቴክ እንላለን ማለት ነው። ሜክ ሚስቴክ ሜክ ፕላን ሜክ ፕላን እንላለን። ለሳውንድስ ኤንድ ስፒች ለዚህም ሜክ እንጠቀማለን። ለሳውንድ ኤንድ ስፒች ሜክ ኖይዝ ዊ ሴይ ሜክ ኖይዝ ሜክ ኮመንትስ ሜክ ሰጀስሽን ኤንድ አጌን ሜክ ስፒች እንላለን ማለት ነው። ያ ደግሞ ፎር መኒ ኤንድ ቢዝነስ ፎር መኒ ኤንድ ቢዝነስ እንደዚሁ ሜክ መኒ ሜክ ፕሮፊት ዊ ሴይ ሜክ ዲል። ሪአክሽንስ ኤንድ ሪሌሽንሽፕ ሪአክሽን እና ሪሌሽንሽፕ ለሆነ እንደዚሁ ሜክ ሰሞን ሃፒ ሜክ ፍሬንድስ ኤንድ ሜክ ፒስ ኦር ዋር እንጠቀማለን ማለት ነው። የዛሬው ቀን በዚሁ ያበቃል ማለት ነው።